የኢትዮጵያ ምድር ባቡር ኮርፖሬሽን በጦርነቱ ምክንያት ጉዳት የደረሰባቸውን የአዋሽ ኮምቦልቻ ሐራ ገበያ የባቡር ፕሮጀክቶችን መልሶ በመጠገን ወደ ስራ ሊገባ መሆኑ ተሰምቷል። በመሆኑም በፕሮጀክቱ ቀደም ሲል በስራ ላይ ተሰማርተው ለነበሩ የቀድሞ ሰራተኞችም ዳግም የቅጥር ጥሪን አቅርቧል በማለትም የኮምቦልቻ ስራና ክህሎት ሚኒስቴር አስታውቋል። ታዲያ መስፈርቱን የምታሟሉ በሚከተሉት ቦታዎች ላይ ሄዳችሁ መመዝገብ ትችላላችሁ። ክፍለ ከተሞች በሚገኙ የስራና ክህሎት ጽህፈት ቤት ወይም ደግሞ በስድስቱ የገጠር ቀበሌ በሚገኙ የስራ ዕድል ፈጠራ ባለሙያዎች ዘንድ ነው። ታዲያ ይህ የምዝገባ ቀንም የሚጀምረው ከግንቦት 7 እስከ 13 2018 ድረስ እንደሆነ መወቁት እያለ ሲሆን ታዲያ አመልካቾችም አስፈላጊ የስራ ልምድ ማስረጃ በመያዝም በግንባር ቀርባችሁ መመዝገብ ይኖርባቸዋል ሲልም የኮምቦልቻ ከተማ ስራና ክህሎት መምሪያ ጥሪውን እያስተላለፈ መረጃ የምታዩ ሰዎች ደግሞ ለሌሎቹ እንዲደርስ ማለትም በዚህ ስራ ላይ ተሰማርተው ለነበሩት ታደርሱልኝ ዘንድ በቅንነት ጠየኳችሁ።